የማቴዎስ ወንጌል ምዕራፍ 1 ዓላማ ከኢትዮጵያ ኦርቶዶክስ ተዋሕዶ አንጻር ትንሽ እንማማራለን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱሳት መጻሕፍትን ጥልቅ እና የተቀደሰ ትርጓሜ ትይዛለች። በተለይም የማቴዎስ ወንጌል በመለኮታዊ መንፈስ አነሳሽነት የሚወሰደውና የክርስቶስን ሥጋ እና መሲሐዊ የዘር ሐረጉን ለመረዳት አስፈላጊ ነው። ከዚህ በታች የማቴዎስ ምዕራፍ 1 ዓላማዎች እና ስነ መለኮታዊ ፋይዳ ከኢትዮጵያ ኦርቶዶክስ እይታ አንጻር በዝርዝር ቀርቧል። 1. የክርስቶስን መለኮታዊ የዘር ሐረግ ማቋቋም ማቴዎስ 1:1-17 ዓላማ ኢየሱስ ክርስቶስ የብሉይ ኪዳን ትንቢቶች ፍጻሜ እና የዳዊት ዙፋን ትክክለኛ ወራሽ መሆኑን ለማረጋገጥ ነው። ከአብርሃም ጋር ግንኙነት የቃል ኪዳን ፍጻሜ ኢየሱስ የአብርሃም ልጅ ተብሎ ቀርቧል። ቁ 1 በአንተ አሕዛብ ሁሉ ይባረካሉ ዘፍጥረት 12:3 ያለውን የተስፋ ቃል እየፈጸመ ነው። የኢትዮጵያውያን ትውፊት አጽንዖት የሚሰጠው የክርስቶስ ማዳን ኢትዮጵያን ጨምሮ ለሁሉም ሕዝቦች እንደሚደርስ ነው። ሐዋ 8:26-40 ኢትዮጵያዊው ጃንደረባ ከዳዊት ጋር ግንኙነት መሲሐዊ ንግሥና የዘር ሐረጉ ኢየሱስን ወደ ንጉሥ ዳዊት ይመልሳል። ቁ 6 የንግሥና የዘር ሐረጉን እንደ ተስፋይቱ መሲሕ ያረጋግጣል። 2 ሳሙኤል 7:12-16 መዝሙረ ዳዊት 132:11 ሦስቱ የ14 ትውልዶች ስብስብ ቁ 17 መለኮታዊ ሥርዓትን እና መጠናቀቅን ያመለክታሉ። ይህም የክርስቶስን ፍጹም የትንቢት ፍጻሜ ያጠናክራል። ቁልፍ ሴቶችን ማካተት መለኮታዊ አገልግሎት ስለ ትዕማር፣ ራዕብ እና ቤርሳቤ የኦርዮ ሚስት መጠቀሱ በመሲሐዊው መስመር ውስጥ ያልተጠበቁ ምስሎችን በመጠቀም የእግዚአብሔርን ጸጋ አጉልቶ ያሳያል። ይህም አሕዛብ በድነት ውስጥ መካተትን ያሳያል። የኢትዮጵያ ትውፊት በተለይ ሩትን ሞዓባዊቷን ያከብራል። እሷን እንደ ኢትዮጵያ የክርስትና ውርስ ሁሉ የታማኝነት መለወጥ ምልክት አድርጎ ይመለከታታል። 2 የድንግል ልደትና ሥጋ ማቴ 1:18-25 ዓላማ የክርስቶስን ተአምራዊ መጸነስ በመንፈስ ቅዱስ መግለጥ እና መለኮታዊ ማንነቱን ማረጋገጥ። የመንፈስ ቅዱስ ሚና ቁ 18-20 የኢየሱስ ጽንሰ ሐሳብ በሰው ፍቃድ ሳይሆን በመንፈስ ቅዱስ ነው። ኃጢአት የሌለበትን ተፈጥሮውን ከቅድመ አያቶች ኃጢአት የጸዳ ላይ አጽንዖት ሰጥቷል። የኢትዮጵያ ነገረ መለኮት ማርያም በኦርቶዶክስ እምነት ውስጥ ዋና አስተምህሮ ከእግዚአብሔር የተሸከመች ከቴዎቶኮስ መሆኗን አበክሮ ይናገራል። የዮሴፍ ጽድቅና ታዛዥነት ቁ 19:24 ዮሴፍ ከጻድቅ ሰው በመሆኑ ቁ 19 ጥብቅ ሕጋዊነትን ከማስከበር ይልቅ ለእግዚአብሔር ፈቃድ ታማኝ መታዘዝን ይወክላል። ከመልአኩ መልእክት በኋላ ማርያምን መቀበሉ ቁ 20:24 የኢትዮጵያ ቤተ ክርስቲያን በመለኮታዊ መገለጥ ያላትን እምነት ያሳያል። የትንቢት ፍጻሜ ቁ 22:23 በኢሳይያስ 7:14 ድንግል ትጸንሳለች ያለው ትንቢት ተፈጽሟል። ኢየሱስን አማኑኤል እግዚአብሔር ከእኛ ጋር መሆኑን ያረጋግጣል። የኢትዮጵያውያን መዝሙር ቅዳሴ ይህንን የእግዚአብሔር ምስክር ለሰው ልጆች መዳን ሰው የሚሆንበትን ምስክር በተደጋጋሚ ይጠቅሳል። የኢየሱስ ስም ቁ 21:25 ኢየሱስ ኢየሱስ የሚለው ስም ያህልህ ያድናል ማለት ሲሆን ይህም የሰው ልጆችን ከኃጢአት የማዳን ተልእኮውን ያረጋግጣል። የኢትዮጵያ ሥርዓተ አምልኮ የክርስቶስን ስም በማስወጣት በፈውስና በቅዱስ ቁርባን ላይ ያለውን ኃይል ያጎላል። 3 ስነ መለኮታዊ ጠቀሜታ በኢትዮጵያ ኦርቶዶክስ ውስጥ ክርስቶስ እንደ አዲስ አዳም ሞትን እንዳመጣ ሁሉ ክርስቶስም ዳግማዊ አዳም ሕይወትን ሰጠ። ይህ ጭብጥ በኢትዮጵያ አናፎራ ጸሎቶች ተስተጋብቷል። የማርያም ዘላለማዊ ድንግልና ቁ 25 በርሊያን እስክትወልድ ድረስ አላወቃትም የሚለው ሐረግ በኢትዮጵያ ትውፊት የተተረጎመው የማርያምን ዘላለማዊ ድንግልና በኦርቶዶክስ ቤተ ክርስቲያን አጥብቆ የያዘ እምነት ነው። የተቀደሰ ታሪክ እና ኢትዮጵያዊ ማንነት የዘር ሐረጉ ክርስቶስን ከእስራኤል ጋር ብቻ ሳይሆን ከሁሉም የሰው ዘር ጋር ያቆራኘ ሲሆን ይህም የኢትዮጵያን ጥንታዊ ክርስቲያናዊ ውርስ ያጠናከረ የንግሥተ ሳባ ከሰሎሞን ጋር ካላት ግንኙነት ጀምሮ። መደምደሚያ በኢትዮጵያ ኦርቶዶክስ እምነት የማቴዎስ ወንጌል 1 ዓላማ የኢየሱስን መሲሐዊ እና ንጉሣዊ የዘር ሐረግ ያረጋግጡ። የድንግል ልደትና የክርስቶስን መለኮታዊ ተፈጥሮ አረጋግጡ። የብሉይ ኪዳን ትንቢቶች ፍጻሜ መሆናቸውን አሳይ። የእግዚአብሔርን ሁሉን አቀፍ የድነት ዕቅድ አድንቅ። አይሁድና አሕዛብ እንደ የክርረት ዋና ዶግማ በተዋሕዶ ላይ እምነትን ያጠናክሩ። ይህ ምዕራፍ አማኞች ክርስቶስን እንደ አምላክ እና አዳኝ እንዲቀበሉ በማዘጋጀት ለወንጌል መልእክት ስነ መለኮታዊ መሠረት ሆኖ ያገለግላል። ይህም እውነት በኢትዮጵያ ኦርቶዶክስ አምልኮ ሥርዓተ አምልኮና ትውፊት ውስጥ በጣም የተከበረ ነው።
ይህን ይመስል ነበር የዛሬው የማቴዎስ ወንጌል ምዕራፍ 1 ዓላማ። ከኢትዮጵያ ኦርቶዶክስ ተዋሕዶ አንጻር ቪዲዮው ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ደህና ሁኑ።